أعوذ بالله من الشيطان الرجيم. إن شاء الله سورة النمل لي زاري إن شاء الله منا يوي هنا ليت عليه هنا በጣም ብዙ ሰው ትንሽ የሚሸወድበት የሆነ ወይም ደግሞ ልብ የማይለው የሆነ ማለት ነው ጥንቃቄ የሚያስፈልገው የሆነ ቦታ አለና እሱን ኢንሻአላህ ለማየት እንሞክራለን ማለት ነው። ኢንሻአላህ በጣም በትኩረት ኢንሻአላህ ለመከታተል ሞክሩ ማለት ነው። የመደጋገም ሁኔታ ስለሚኖረው ምናልባት ግር እንዳይላችሁ ማለት ነው። ቢስሚላሂር ረህማኒር ረሂም قل الحمد لله وسلام على عباده الذين اصطفى الله خير أما يشركون ይሄ ነው ዋና ትኩረት እያደረግን ያለ ነው። ኢንሻአላህ መዶች ላይ ነው ኢስጦፋ የሚለው ጋርና አላሁ የሚለው ጋር ያለውን ያቀራር ሁኔታ ነው ያየን ያለ ነው። አንዱ ሁኔታ ይሄ ነው አሁን የቀራነው ማለት ነው። ሁለተኛው ደግሞ قل الحمد لله وسلام على عباده الذين اصطفى الله خير أما يشركون نعم قدم الله ملوغا سدست حركة سبان الله مد الفرق نو لكن مد اللازم مكتت يهونا مدنا هي لالو لما نيوم مد اللازم مثقل كلمي يارغن سدست حركة سبان مجمرة يقرانو ሁለተኛው ደግሞ ተስሂል አድርገን ነው የቀራነው مثلا الله 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 በዚህ መልኩ ነው የቀራነው ማለት ነው። ያለ መድ ማለት ነው። ያለ ምንም መድ አንደኛውን ሐምዛ ሙሐቀቅ አድርገን ሐምዘቱል ቀጥዑን ሙሐቀቅ አድርገን ግልጽ አድርገን ብለን ጠርተን ሁለተኛውን ግን ሐምዘቱል ወስሏን ቅድም ወደ መድ ቀይረን ስድስት ሐረካ ሰበናት የነበረችው መዷን ማለት ነው። እሷን ተስሂል አድርገን በጣም ግልጽ ማናረጋትም እንደዚሁም ደግሞ ሙሉ ለሙሉም ደግሞ አናጠፋትም። ለምሳሌ አላሁ አላሁ ብለንም አንቀራም። በዚህ መልክ መካከለኛ አድርገን መቅራት ማለት ነው። ተስሂል አድርገን ቀለል አድርገን መቅራት ማለት ይሄ ነው። ግልጽ ማናረጋትም እንደዚህ ነው። ሙሉ ለሙሉም አናጠፋትም ማለት ነው። በመካከለኛ አድርገን መቅራት ማለት ይሄ ተስሂል ይባላል ማለት ነው። ናም ሌላው አያይዘን በምንቀራ ጊዜ ያለው ሁኔታ እንዴት ነው? አያይዘን በምንቀራ ጊዜ ያለው ሁኔታ ማለት ነው። በመጀመሪያ ደረጃ ኢስጦፋ የሚለው መዱል ጃኢዝ ነው የሚሆነው። ሁለት ሐረካ ይሳባል። ሁለት ሐረካ ይሳባል። እንደዚሁም ደግሞ አምስትም አራትም ሐረካ እስከ ስድስት ሐረካ ድረስ ይሳባል። ኢስጦፋ የሚለው መዱ ማለት ነው። ግልጽ ነው። እሱን እናያለን ማለት ነው። قل الحمد لله وسلام على عباده الذين اصطفى الله خير أما يشركون نعم ኢስጦፋ የሚለውን ሁለት ሐረካ ስቤ አላሁ የሚለውን ግን በተስሂል አድርጌ ነው የቀራሁት ማለት ነው። አያይዘን በምንቀራ ጊዜ በዚህ መንገድ ይቀራል ማለት ነው። ኢስጦፋ የሚለው ሁለት ሐረካ ሳብኩትኝ ከእንደገና አላሁ የሚለውን ደግሞ በተስሂል ግልጽ ነው። ተስሂል አድርጌ ነው የቀራሁት ቅድም መጀመሪያ እንዳብራራሁላችሁ አድርጌ ማለት ነው። ስንቀጥል በዚህ መልኩ ይቀጠላል ነው። ሁለተኛ ኢስጦፋ የሚለውን አራት አድርገን አላሁ የሚለውን ደግሞ ተስሂል አድርገን መቅራት እንችላለን። ኢስጦፋ የሚለውን ስድስት አድርገን አላሁ የሚለውን ደግሞ በተስሂል መቅራት እንችላለን። ወይም ደግሞ ኢስጦፋ የሚለውን ናም ስድስት ሐረካ ስበን ከፈለግን ማለት ነው አላሁ የሚለውንም ስድስት ሐረካ ስበን መቅራት እንችላለን። ለምሳሌ ኢስጦፋ የሚለውን ቅድም ሁለት ሐረካ ስበን ነበር። አሁን ኢስጦፋ የሚለውን አራት አድርገን ወይም አምስት አድርገን አላሁ የሚለውን ደግሞ በተስሂል እንቅራው። ምሳሌ قل الحمد لله وسلام على عباده الذين اصطفى الله خير أما يشركون በዚህ መልክ ቀራሁ ማለት ነው። ኢስጦፋ የሚለውን ወደ አራት አምስት አድርጌ ሐረካ ስቤ ማለት ነው። አላሁ የሚለውን ደግሞ በተስሂል አድርጌ አላህ አላሁ ሀከዛ ተስሂል ማለት ይሄ ነው።
በዚህ መልኩ አድርጌ ቀራሁት ማለት ነው። ናም ኢስጦፋ የሚለውን ግን ስንት ነው የሳብኩት? 4 ወይ 5 አድርጌ ነው የሳብኩት። አሁን ኢስጦፋ የሚለውን 6 አድርገን አላሁ የሚለውን በተስሂል እንቅራው። ለምሳሌ ቁል الحمد لله وسلام على عباده الذين اصطفى الله خير أما يشركون ናም جزاكم الله خيرا ትንሽ ትንፋሽ ይፈልጋል ረዘም ስለሚል አላየ ሐሊል በዚህ መልኩ እንቀራለን። ኢስጦፋ የሚለውን 6 አድርገን አላሁ የሚለውን በተስሂል ቀራሁ ማለት ነው። አሁን ደግሞ ኢስጦፋ የሚለውን 6 አድርገን ከፈለግን 2 አድርገን አላሁ የሚለውን መዱል ላዚም ከሊሚ ሙፈቀል አድርገን 6 ሐረካ ስበን መቅራት እንችላለን ማለት ነው። ተስሂሉ ይቀራል ማለት ነው። ይሄ ማለት አያይዘን በምንቀራ ጊዜ ያለውን ሂደት ነው እየነገርኳቸው ያለሁት ማለት ነው። ለምሳሌ ኢንሻአላህ እንሞክረው። قل الحمد لله وسلام على عباده الذين اصطفى الله خير أما يشركون ናም ይሄ ማለት ኢስጦፋ የሚለውን ወደ 6 ሐረካ ያክል እንግዲህ ስበን አላሁ የሚለውንም እንደዛው 6 ሐረካ ስበን ቀራን ማለት ነው። ኢስጦፋ የሚለው መዱል ጃኢዝ ሙንፈሲል ሲሆን ምክንያቱም መዱና ሐምዛ የተለያየ ነው። አላሁ የሚለው ደግሞ መዱል ላዚም ከሊሚ ሙፈቀል አድርገን ቀራኑ ማለት ነው። ያው መዱል ፈርቅ ተብሎ ይጠራል ማለት ነው። እዚች ቦታ ላይ በእነዚህ አሁን በቀራሁባቸው መንገዶች ይቀራል ማለት ነው ኢንሻአላህ። ምናልባት ከቻልን እስኪ ቅራአቱ ላይ ብቻ በማተኮር አሁን ዝም ብዬ ንባቡን ብቻ አነብላችኋለሁ። قل الحمد لله وسلام على عباده الذين اصطفى الله خير أما يشركون. ሁለተኛ قل الحمد لله وسلام على عباده الذين اصطفى الله خير أما يشركون. ሶስተኛ قل الحمد لله وسلام على عباده الذين اصطفى الله خير أما يشركون. نعم ቀጣይ ደግሞ ኢንሻአላህ አላሁ የሚለውን በተስሂል አድርገንና እንደዚሁም ደግሞ መዱል ላዚም ሙፈቀል ክሊም አድርገን እንቀራዋለን ማለት ነው። እስካሁን የቀራነው ኢስጦፋ የሚለው ነው በ3 ክፍል። አራተኛ قل الحمد لله وسلام على عباده الذين اصطفى الله خير أما يشركون. قل الحمد لله وسلام على عباده الذين اصطفى الله خير أما يشركون. إن شاء الله እንግዲህ ያው በእነዚህ መንገዶች ይቀራሉ። ትንሽ ትንፋሽ በጣም ያስፈልገዋልና ምናልባት አንዳንድ ጊዜ አያይዘን በአያው ሙሉ በምንቀራ ሰዓት ያለው የትንፋሽ ሁኔታና አርፈን ስንቀራ ያለው የትንፋሽ ሁኔታ በራሱ ይሄ ተስሂል የሚባለውን ነገር የበለጠ ግልጽ እንድናረግ ይረዳል። ለምሳሌ ቁል الحمد لله وسلام على عباده الذين اصطفى الله አሁን እዚህ ጋር ከዛ ቁል الحمد لله ከሚለው ጀምሮ አያው ሙሉ ስለሆነ የምንቀራው ትንፋሽ በጣም እንትን ያረጋ ይፈታተናልና የተስሂሉም ሁኔታ በጣም ግልጽ ላይሆን ይችላል። አርፈን ስንቀራ ግን የበለጠ ግልጽ ይሆናል። ለምሳሌ ኢስጦፋ የሚለው ጋር አርፈን ስንቀራ በሁለት መንገድ ነው ያለው አቀራሩ። ለምሳሌ አርፈን ስንቀራ ማለት ነው ቅድም አላየንም። ለምሳሌ قل الحمد لله وسلام على عباده الذين اصطفى
አላሁ ኸይሩን አማ ዩሽሪኩን። አያችሁ አርፈን ስንቀራ የበለጠ እረፍት ስለምናደርግ ተስሂሉንም ራሱ ለማስገኘት የበለጠ እንደ አዲስ ኃይል ኢነርጂ ስለሚኖረን ይቀላል እና ኢስጦፋ ብለን አርፈን ለምሳሌ አላሁ ብለን ስንቀራ የበለጠ ይቀላል ማለት ነው። ናም ይሄ ተስሂል አድርጌ ነው። ሌላው ኢስጦፋ የሚለው ጋር አርፌ መዱል ላዚም ሙሰቀል ክልሚ አድርጌ ልቅራው አርፌ ማለት ነው። ኢስጦፋ የሚለው ጋር ቁል አልሐምዱ ሊላሂ ወሰላሙን ዐላ ዒባዲሂ አለዚነ እስጠፋ አላሁ ኸይሩን አማ ዩሽሪኩን። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። የተሳሳትኩት ነገር ካለ ያው ከራሴ ጉድለት ነው፣ ሚነ ሸይጣን ነው። በትክክል ደግሞ አስተምሬ ከሆነ ጀዛኩሙላሁ ኸይረን ከአላህ ሱብሓነሁ ወተዓላ እገዛ ነው ማለት ነው። እኔንም እናንተንም የቁርአንን ሐቅ ጠብቀው ከሚቀሩ ባሪያዎቹ አላህ ያደርገን። ኢኽላሱንም አላህ ይስጠን። ከይወልን ከይስሙልን የጸዳ የሆነ ቲላዋ አላህ ያደርግልን። ነገ ሱፊ ስንቀርብ ቁርአን መስክሮልን ጀነቱል ፊርደውስ ከሚገቡ ባሪያዎቹ አላህ ያደርገን። ጀዛኩሙላሁ ኸይረን ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።